ባል ከውጭ ሲመጣ ለሚስቱ ትንሽ የሀዲያ ይዞ ይመጣ ቸኮሌት እኮ ሊሆን ይችላል የ10 ብር ማስቲካ ሊሆን ይችላል ምንም ትንሽ ነገር ሊሆን ይችላል ጉዳዩ የእቃው ውድነት ወይም ትልቅነት አይደለም በጣም እንደዛ አይነት ሜንታሊቲ ያላቸው ሰዎች መቼም አታረካቸውም ሁሌ የምታመጣላቸው ነገር በጣም ውድ ዋጋ የሚያወጣ ነገር እነሱ ሱቅ ሊከፍቱ ነው እንደ ያንተ ሀዲያ የምታመጣላቸው ገባ ግን ያንተ በሌሉበት እነሱን እያሰብክ ማሰብህን ማሳያ አዎ እነሱን ለማስደሰት የምትጨነቅ መሆንክን የነሱ ደስታ የሚያስደስትህ መሆኑን ማመነ الى اخره رساله يعني واضحه ግልጽ መልእክት ታስተላልፍበታለህ ስለዚህ ሀዲያ ለሁሉም ሰው ነው ትንሽ ሚስትም አርጊው ይሄንን ሞኛቱኝ ኦኬ ለካ ታስበኛለች የሆነ ቀን ባገኘሻት ወይም ከወጪ በተረፈችሽ ትንሽ ነገር ሊሆን ይችላል ሀቂቃ ዱዛት በየቀኑ ላይ ይደረግ ይችላል አልፎ አልፎ በሙናሳባዎች ሊሆን ይችላሉ እንደ ሁኔታዎች ብቻ ያለችንን አቅማችንን ተጠቅመን ብናደርጋት ቀልቦችን እንገዛበታለን ተሃደው ተሐበው ለረሱል ሰለላሁ ዐለይሂ ወሰለም እያለኝም ስጦታ ወድ ነበር ይላሉ አገሬ ሰው ገባ ሀብታም ሆኖ ኮና ስጦታ ወዳለ ይላል እዚህ ለምን እንዳልነው ነው እኮ ቸግሮት እኮ አይደለም አንተ ገዛህለት የ1000 ብር ሽቶ ቸግሮት አይደለም እሱ ባለ 10000 ባለ 20000 መግዛት ይችላል ባለ 100000 መግዛት ይችላል ግን አንተ ለሱ ያለህን ክብር ፍቅርና አቴንሽን የምታረጋግጥበት መንገድ ነው አምስተኛው የሰዎችን ቀልብ ለመግዛት በጣም ከሚያመቸን በጣም ሲሪየስ ቴክኒክ መካከል አይዶን ሙሉ ሰዓት ይፈጅ ነበር ይሄ ነገር ይሄ ብቻውን ጥሩ አዳማጭ መሆን ነው